ስልኩን አስተካክሉ አትሰሚኝም ማይ ምን ብዬ ለማል ለታሪክ ትሙት ብለሽ ማይ አልልም በልጅማ አልምልም ለምን በልጅ አልምልም እንዴ በልጆች አልምልም እኔ ለምን ነው ለታሪክ ትሙት እምለው ከዘጠኝ ወር ባላለፈ ጊዜ ልትመጪ ማይልኝ በይ ከዘጠኝ ወር ባላለፈ ጊዜ ልትመጪ ማይልኝ አዎ ባንቺ አልምልም ግን እመጣለሁ እኔ በልጆች አልምልም እሺ ማርያምን በይ ማርያምን ቃል ገብተሻል ግን ባመጪ እኔ ከዘጠኝ ወር ካለፈ ጊዜ ውስጥ እኔ ነኝ የማደርገው ማለት ነው እመጣለሁ ዘጠኝ ወር ድረስም ላልሄድ ይችላል አሁን አታልቅሽ ምንም አያምርሽም ምንም አትይኝም እኔም ብቻ ነው የምትፈልጊው ማለልሽም ከእንግዲህ ልብስም አንቺ ራስሽ እናሰፋል ከእንግዲህ የሚሰፋ ልብስ የሚገዛ ልብስ ገዝተሽ ባገኝሽ መድኃኒዓለም የመጨረሻችን ነው የሚሆነው እኔ ልብስ አልፈልግም በቃ ተይኝ እንዴ ቤቱን እኮ ልብስ ነው እንጂ እኮ ምንም ያንቺ ፍቅርና ያንቺ እንትን እኮ የሞላው ነገር የለም ፍቅርና እንትን የሞላው ነገር የለም ልብስ ጫማ ዕቃ ብቻ ነው የሞላው ቤቱ ታዲያ የሚያስፈልገው እሱ አይደል ማማዬ የሚያስፈልገው እሱ አይደል አንቺ እኮ ወጋምሮስ ነው እንጂ ማለት አንዷ እኮ የምታስተምራት ልጇን መብራንን ሽንኩርት ቲማቲም ሸጣ ነው የምታስተምራት ግን ያኔም የጎደለባት ነገር የለም ስለዚህ እኔም ሽንኩርትና ምናምን እየሸኩል አስተምርሽ ልምጣ በዛ ሳይሆን ያልኩት ወይም ደግሞ ነይ በቃ ትንሽዬ ብር ወይም በቃ ያለንን ብር እንትን ተጠቅመን የሆነ ሻይ ቤት እንከፍታለን እያሳደግን ሆቴል እናደርጋለን በቃ እሺ ማር እሺ እናት እሺ በቃ አታልቅሽ እሺ ዝም በይ አሁን ቲቸር አማርኛ ራሱ ሲነግረን እኔ በፊት እናቴ የምታሳድገኝ ገለባ እየሸጠች ነበር አለ ገለባ እየሸጠች ለዛውም እናቱ ብቻ ገለባ እየሸጠች ነበር የምታሳድገው ግን እሱ ያው አድፎ ተምሮ አስተማሪ ሆኖ እናቱን እየጦረ ነው ግን አንቺ ግን እኛን መተሽ ገለባ እንኳን እየሸጥሽ ለማስተማር አታስቢም እኛን ከሌሎቹ እኩል አድርገሽ በቃ እኛን ከሌሎቹ እኩል አድርገሽ ሁሉም ምንም እንዳያስባቸው ብለሽ ነው የምታስቢው አይደል እኔ ደግሞ ከእንግዲህ ምንም ነገር አልፈልግም በቃ ለኔ የምትይው እናቴ አማረውን ግዥበት በቃ ተይኝ እኔ ልብስ ይበቃኛል እሺ ማሬ እሺ እመጣለሁ በቃ አታልቅሽ አሁን ዝም በይሽ በቃ ከእንግዲህ ልብስ ብገዥ ከእንግዲህ ያለውን ልብስ እንዳለ አውጥቼ እሸጠዋለሁ ማርያምንማ እሺ በቃ እሺ አልገዛም ምንም ልብስ አልገዛም በቃ የመጨረሻ ነው አሁን የገዛውልሽ ልብስ ከዛ ጫማም አለሽ ምንም አለሽ አልገዛም በቃ እሺ ዝም በይ አሁን እሺ እመጣለሁ እሺ ማማም እያገዛው ይቅርታ በቃ እሺ እመጣለሁ ይቅርታ አድርጉልኝ ተነሽ ታጠቢ ፊትሽን ማለት እሺ እኔ ፍቅር ተነጋገርን በቃ ጨረስን